አደይና የደብ እናት ተጫረሱ። አደይና የደብ እናት ተገናኝተው ሁለታቸውም ተቦጫጨቁ። ይህ አደይ እናት ልጄ ምን ሆና ነው? ምንስ ተፈጥሮ ነው? አንደኛ ስልክ ደውላ ልታወራኝ አልቻለችም። ሁለተኛ ነገር ለሰርጉ ኑ ብላ ስታበቃ ለምን ቀረን? ስለዚህ ልጄ የሆነ ነገር ሆና ነው ጥሩ ስሜት እየተሰማኝ አይደለም፣ ግዴታ መሄድ አለብኝ በማለትም ከብርሃን ጋር ተነስተው አዲስ አበባ መጡ። የአደይ እናት አሁን ላይ ልጃቸው ጥሩ ሙድ ላይ እንዳልሆነችም ሲገባቸው ወይኔ ጉዴ ማለት ጀመሩ። ነገር ግን ሮም ውስጥ የአደይና የደብ እናት ተገናኝተው ትልቅ ችግር ፈጠሩ። ሁለቱ የመጨረሻ ጦርነት ተያያዙ። አደይን አንገቷን ሴጥ ስታረጋትም አደይም የነብሰ ደሟን ጉሮሯን ሴጥ አደረገች። ነገር ግን ማንኛቸውም ምንም ሊላቀቁ አለመቻላቸው ደብን አስደነገጠው። ዴቭ እንግዲህ ከዶክተሩም ጋር ትልቅ ጦርነት ተጋጠመ። አንተ እሷ ጋር ምን ትሰራለህ? በማያገባህ አትግባ ብዬህ ነበር በማለትም ዶክተሩን ነገር ሲገጥም አደይም ምን አገባህ? ጭራሽ አንተ እኔን ጥፋተኛ ለማድረግ ትሞክራለህ? ጥፋትህን ደብቀህ በማለትም እንግዲህ ያልሆነ ንግግር ተመላለሱ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አደይና የደብ እናት በስተመጨረሻም ተገናኝተው ትልቅ ጦርነት ከፍተው ይገኛሉ። እንደለመደችው እንግዲህ የደብ እናት ያዘችው ሮም አደይ ዛሬም ከዶክተሩ ጋር ስትሄድም ያገኘችው እንግዲህ የደብን እናት ነው። የደብ እናትም ስታያት አንቺ ገረድ በፍጹም ከዚህ በኋላ ልጄ በዞረበት እንዳዞሪ እዚህ ሮም ውስጥ አለ ብለሽ ከሆነ የመጣሽው መቼም አታገኙም። ቆንጅዬና በስነ ስርዓት የምትመጥነው ልጅ ልድረው ነው በማለትም ተናገረቻት። አደይን በስነ ስርዓት የምትድርያትን ቆንጅዬ ልጅ እኮ አየሁልሽ፣ ጋጠወጥ ራቁቷን የምትሄድ በማለትም ተናገረቻት። የደብ እናት ምን አባሻልሽ በማለትም አደይን ለመማታት እጇን ስትንዘነዝር አደይ በአሁኑ የመጨረሻ ኃይለኛ ሁና ኃይሏን እየተጠቀመች ትገኛለች። ሌላው እንግዲህ ባቡሬና ደብ ምን ገጠማቸው? ባቡሬና ደብ ገጀራውን እንዳመልጥ በፊታቸው ሲያመልጥም አደራ ብቻዬን እንዳትተወኝ ወንድሜ፣ እንግዲህ ፖሊስ ጣቢያ ከገባሁ ማንም ጠያቂ የለኝም በማለትም ላጥ ብሎ ሄደ ገጀራው። በዚህን ሰዓት በዚህ የሄደውን ልጅ አይታችኋል ወይ ሲልም ፖሊሱ አረ አው አለ ደብ። ዳይ ባቡሬ ደግሞ አላየነውም ሲልም ፖሊሱ እነሱን ትቶ እየሮጠ ሲሄድም እሱን ሲያጣው ተመልሶ መጥቶ ሁለቱንም ወደ ፖሊስ ጣቢያ ከተታቸው። ምክንያቱም ወንጀለኛ ደብቃችኋል በማለትም ሁለቱንም ግራ በማጋባት እንግዲህ እጅግ በሚያሳዝን ሁኔታ እያሯሯጠ ወደ እስር ቤት በመግባቱ አሁን ላይ ፍቅር ዳጊ ተጠቂ ሆና ከእናቷ ገንዘብ እንድታመጣ እያስፈራራ በሚገኝበት ሰዓት ለደብ ደውሎ አሁኑኑ ብሩን ካላመጣችሁ አላስገባም እያለ አለቃትም እያለ ደብም ፍቅርን ካላየሁኝ ብሩን ልሰጥ አልችልም ማነህ አንተ ሲለውም መጀመሪያ ካላስገባህ በፍጹም አልካትም አለ። ሲከራከሩ እንግዲህ ፖሊስ መጥቶ ሁለቱንም ለቃቅሟቸው ሄደ። ዶክተሩ አሁን አደይ እና ደብ ሲጣሉ
ያችን የደብ ፍቅረኛ ነኝ የምትለውን ምንሽ ነው ደብ ሲላት፣ ቤብ ፍቅረኛዬ ነው ቦይ ፍሬንዴ አለችው። ምን? አዎ። እርግጠኛ ነሽ? አዎ። ምንን አለ አንተ ጤነኛ አይደለም እንዴ አለችው። በዚህን ሰዓት ግርግር ሲፈጥሩ አደይን ተከትሎ ደብ ከሮም ወጥቶ ሲሮጥ መጨረሻ ላይ እንግዲህ በቃ ደብ አለው ዶክተሩ። ምን አለ? በዚህን ሰዓት ምን እያልክ ነው? አይበቃህም እንዴ ሲልም ምን አባህ ገባ አንተ በእኔና በአደይ በኩል ልትገባ አትችልም አለው። በዚህን ሰዓት አደይ እኔን የምጮህብኝ የራስህን ጥፋት በዚህ ቅጥፈት ከሌላ ሰር ጋር ጽፋትን ለመሸፈን ስትል ነው እኔ ላይ የምጮኸው? አይንህን ማየት አልፈልግም ማንም ሰው እንዳይከተለኝ ብላ አደይም ጥላው ሄደች። በዚህን ሰዓት ደብና ዶክተሩ ተናነቁ። ዶክተሩም እንግዲህ አርፈ ብትቀመጥ ይሻላል በማለትም እጁን ሰነዘረ። ደብ የመጨረሻ ስለተናደደም እንግዲህ እየሮጠ አደይን ሲከተል እንዳትከተለኝ ብላ ስላስፈራራቸው በንዴት ወደ ቤት ተመለሰ። ቤት ገብቶ ያየው ነገር የፍቅር እናት ተደውሎላት ገንዘብ ካላመጣሽ ልጅሽን አለቃትን የሚል ደረሳት። በዚህን ጊዜ ወይ ፍቅር ጉድ የፈላ እያለች እናትየዋ መጨነቅ ጀመረች። ደብም እኔ ያናግረዋለሁ ሲልም ሲያናግረው እንግዲህ አሁንም ብር ካላመጣችሁ በፍጹም ልልካት አልችልም በማለትም ትልቅ ግጭት ፈጠረ። አሁን ላይ እንግዲህ ቤዛ ራሷን ነጻ ለማውጣት ስትል ገጀራውን ይደፍረኛል፣ ያሰቃየኛል፣ ብዙ ያረገኛል እያለችም ቀባጠረች። በዚህ ሰዓት ፈልጌ ሳይሆን እዚህ ስራ የገባሁት እሱ ነው እንድሰራ ያደረገ ገጀራው ይባላል በማለትም ለፖሊሶቹ በመናዘዝ ፖሊሶቹም እሱን አፈላልገው ሲያገኙት ራሱ በሚገርም ሁኔታ ራሱ ዳግም እንግዲህ ዳኒ ለፖሊሱ አሳየው። ገጀራው አሁን ያልቅልሃል፣ እህቴ ነጣ ትወጣለች አለ። ቤዛ ሁሉንም ለፖሊሱ ከዘረዘረች በኋላ በቃ እሺ ለጥያቄ ስንፈልግሽ እንጠራሻለን ሲላትም እንዴ ለእኔ ምንም ነገር አይጠቅመኝም ይህን ሁሉ መረጃ ነግሬ አለችው። ዝም ብሎ አይደለም መረጃ ሲኖር ነው። ያለ መረጃ ልትወጪ አትችይም። መረጃ ከተገኘ ግን እንደገና ነገሩን አይተን በቃ ትወጫለሽ አላት። ሌላው ብዙ ብር ተከፍሎ እንድትወጣ የምጥረው ከፍቅር እናት ብዙ ብር እንዲሰጣቸው እየጠየቁ የሚገኘው ዳኒ አሁን ላይ ፍቅር የገዛ እናቷን እናቴ አትወደኝም እንዴት አግቿታለሁ ስትላት ድንግጥ እንኳን አለችም አለች። እንዴ እናትሽ በጣም ነው የምትወደው ልጅሽን አግቻታለሁ ስላትም ምን አርጌ ብለ ነው የምፈልገውን ነገር ሁሉ እሰጣለሁ ነው ያለች። ስለዚህ እንዴት እንደዚህ ትያታለሽ አላት። ቢሆንም ወሬና ተግባር ይለያያል። ፍቅር አንቺ የምታስብ እናት አለች የምትጨነቅልሽ። እኔ እኮ እናቴ ብኖርልኝ ኑሮ እንደዚህ ነበር ማረገው አላት። ከዛም አቢና እንግዲህ ሄለን ሲሄዱ ዳግም አገኛቸው። ዳጊም እንዴት ነህ አሉት። ደህና ነኝ። ደህና ናችሁ? ዳኒ እሺ ይኸውልህ የቤት ኪራይ ደርሷል። በምን እንላክልህ? ምን ልትሰጡኝ? አዎ ምን ነው? በእርግጥ ብር በሚያስፈልገኝ ሰዓት ነው የመጣችሁት። እንደዛ ነገር እንደ እናንተ ስራ እንኳ አይገባችሁም፣ ግን የምንኖረው እናንተ ቤት ስለሆነ ግዴታ መክፈል አለብን አለው። እሺ በቃ በማለትም ሄዱ። በዚህን ሰዓት እንደናንተ አይነቶቹ ደግ ሰዎች ቢበዙ እናቴን በአሰቃቂ ሁኔታ ሞታ እንደዚህ ዛሬ ብቻዬን አልቀርም ነበር እያለ ዳኒ እንግዲህ ወደ ፍቅር ተመልሶ ደብድስ ደውሎ ሲያናግረውም አሁን ላይ ያለ ብር በፍጹም ፈንቀች እንደማይልም ተናገረ። ብሩን ካላመጡለት
እያሉ ሲከራከሩም የሚያሳዝነው ነገር እንግዲህ ትልቅ ችግር የተፈጠረው በብሩ ጉዳይ ከዳኒ ጋር እየተከራከሩ ባሉበት ሰዓት የተፈጠረው ትልቁ አደጋ ምንድን ነው? እሱም እንግዲህ ዳኒ ለፍቅር ማስለቀቂያ ፍቅር እናቷን ተባብራ ገንዘብ ለማስወጣት እየታገለች ትገኛለች። አሹ ፈልግና አምጣ ሲባልም ያልፈለገበት ቦታ የለም። እናም እሪ እያሉ ቢገኙም ግን ደግሞ ምንም ሊያምጡ አልቻሉም። አዲሷ የደብ ፍቅረኛ ሁሉንም በቃ አጣይቃ መጨረሻ ላይ ግን ከነደብ ቤት ደረሰች። የማሚ ቤት ይሄ ነው እያለች በተለይ እንግዲህ ከኪንጎ ጋርና ከቅምጥል ጋር እሷም ጥፊ ከዚህ እንዳላላጋሽ በማለትም አባረረቻት። ሌላው አሳዛኙ ዜና ደብ ቁጭ ባለበት በር ሲቆረቆርም የፍቅር እናት ማናት ብላ ከፈተች። በዚህን ሰዓት ምንድነው የምትፈልጊው ስትላትም ነይ ግቢ ነይ እያለችም እንግዲህ ነገር አለሙን ማነሽ አንቺ ምንድንሽ? ቢቭን ፈልጌ። ቢቭ ማን ነው? ደብን ምን ልትሰሪ መጣሽ እንዴ? ደብን ፈልጌ ነው ማሚ። አይንቲንግ አላወቅሽኝም እንጂ ብታገኝ ማሚ ልካይ ነው ማለት አልማዝ የቢቭ እናት። እሺ ብላ አስገባቻት። ከገባች በኋላ ደብን ሳመችው። ደማች እዚህ ምን ልትሰሪ መጣሽ? ነግርሻለሁ እንዳላስቀይምሽ አርፈሽ ብትቀመጭ ነው የሚሻለው። ወደ መጣሽበት በስርዓት ብትመለሽ ነው አላት። ደሞ አንቺ ማነሽ ምንድነሽ ስትልም ኡፍ እያለች መሞለቀቋን ቀጠለች። ሌላው እንግዲህ ወዴት እንዴት ምን ማድረግ ያለበት ዴቭ ግራ ተጋብቶ አሁን ላይ በአደይ ጉዳይ ማንን አማክሮ ሰላም እንደሚያገኝ ግራ ስለተጋባ መጨረሻ ላይ ግን ለባቡሬ ሊያወራ ሲልም ሁለቱንም ፖሊስ እጥብጥብ አድርጎ ወደ እስር ቤት ከተታቸው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ከቪዲዮ